እዚህን ያህል ልክ ኢትዮጵያ ውስጥ እስካሁን ድረስ የተሰራ አይመስለኝም። So Jimma is known as the best woodwork. You can see like amazing things in this place. Hey guys, so right now I'm in Jimma. As you guys know, I'm exploring Jimma city. So in this place, the reason I brought you here because there is woodwork. So Jimma is known as the best woodwork. So in Addis Ababa also when we buy woods, you know, we prefer to buy a Jimma woods like chair. You can see the table. You can see like amazing things in this place. So she was actually explaining earlier. She said everything you see here is not with machine, it's handmade, like they work it with hand. So yeah, that's amazing. I'm so impressed about it. Like there is a lot of things. So our sister Fozia, she will explain about it. Fozia, Dinis. ስሜ ፎዚያ ከድር ይባላል። የተወለድኩት ጅማ ላይ ነው። ይህን ስራ በማየት ብቻ ነው እንጂ አልተማርኩትም። የምሬ ነው። ባለቤቴ እንጨት ስራ ሰራተኛ ነበረ። ከሱ ስር በማየት ነው የለመድኩት እና በትክክል ነገር ነው ሳይቶኛል ይዘትሽ ስለዛ ነው እንዴት ነው በጥሩ ሰዓት ነው ሰላም አለው። ስንት ጊዜ ፈጀብሽ? ለመልመድ 6 ወር። Only 6 months to adapt this kind of amazing work. እና በጣም ደስተኛ ነኝ በዚህ ስራ ላይ። አሁን ላይ ያው በጣም ደስተኛ ሆኜ ነው እየሰራሁ ያለሁት። You are strong. She's happy guys. She's so strong. እና ኤክስፔሪንስ ታደርጊልናለሽ? አረጋግጥ። ስለ ጅማ ሌላ ማለት ፈልጊ ነገር ካለ ትችያለሽ። የጅማ ልጅ እንደሆነች ለመጀመሪያ ጊዜ ነው የመጣሁት ጅማ። ቻላቅ ለመጀመሪያ ጊዜ ነው። ያው እንግዲህ ብዙም ንግግሩ ላይ የለው ስራው ላይ ያሳየሽ ዳማት በሺኑ how to work hard እየሰራው ማሳየት ካለብኝ let's go. You see guys, we talk the she work. እነዚህ ሲኒ ረከቦት ናቸው። The one you see earlier like for coffee ceremony, this is the one. ይሄ ብዙ አይነት ጌጦች ልሰራበት ትችላለህ። ወርቅ ማስቀመጫ ልሰራ ትችላለህ፣ የብር ማስቀመጫ እንዲሁም የዕጣን እና ስሰራ ያው እቺ ቺዘል ተጠቅሜ ነው። ስለዚህ ለምሳሌ እቺ ናት እንግዲህ ያው እና ዲስክ አለው ራሱ ተሚለው ተንተላል
አይ ችግር የለውም ለምጄዋለሁ። አይ
ስምሽን ነው እንኳን ደህና መጣሽ። አሁን ያለሽው ላይኔ ጥበብ ውስጥ ነው። እኔ ላይኔ እባላለሁ። ላይኔ ጥበብ እንግዲህ ከራሴ ነው የተመሰረተውና ያለሽበት ላይኔ ደግሞ የሚገኘው ጅማ ላይ ነው። አንቺም ያለሽው ጅማ ውስጥ ነው። ጅማ ከምትታወቅባቸው በጣም ብዙ ነገሮች ይባላሉ የእንጨት ስራ ነው። ስለዚህ አንቺም የእንጨት ስራ ወደሽ ሙያተኛው ምን ይመስላል ብለሽ ለማየት ስለመጣሽ ደስ ብሎኛል። መተሽ ስለጎበኘሽን ደግሞ በጣም ደስተኞች ነን። ስራችንን ማየትሽ እንደወደሽ ተስፋ አደርጋለሁ። ስትመጪ የመጀመሪያው ነገር የእንጨት ውጤቶች ንጉስ አባጅፋር ጀምሮ የሚሰሩ ናቸው። እነዚህ የእንጨት ውጤቶች በተለያየ መልኩ ይሰራሉ። የተለያየ ዘመናትን የሚያስቆጥሩና ስቲል ነው ደግሞ እስካሁን ድረስም በጣም ብዙ ወጣቶች ጅማ ውስጥ የእንጨት ስራዎችን በመስራት ህይወታቸውን ለማሻሻል የሚተጉ ጠንካራና ብዙ ወጣቶች አሉ። ብዙ ጊዜ ሲኖረኝ አንዳንድ ጊዜ እነዚህን የምታያቸውን አይነት ከእጅ የሚፈለፈሉ ቅርጾችን የመፈልፈል ልምድ አለኝ። እዚህ ጋር 50 ሳንቲም ታያለሽ። እዚህ ጋር ወፎች አሉ። የተለያዩ ነገሮችን ለመቅረጽ እሞክራለሁ። እኔ ብዙ ነገሮችን ከእጅ ክሬት ማድረግ በጣም ያስደስተኛል። እንጨት በጣም እወዳለሁ። ከእንጨት አይነቶች ደግሞ ዋንዛ ላይ ኮኮቴል አድርጌ እየሰራሁ እገኛለሁ። አሁን ላይ ይመስለኛል በዚህን ያህል ልክ ኢትዮጵያ ውስጥ እስካሁን ድረስ የተሰራ አይመስለኝም። ምክንያቱም 90 ሳንቲም በ90 ሳንቲም ያህል ስፋት ነው ያለው። ይህ አንበሳ ከ1 ሳንቲም እስካሁኑ 1 ብር ድረስ በሳንቲሞቻችን ጀርባ ላይ ይገኛል። እሱን እንደ ማስታወሻ ለማስቀመጥም ጭምር ነው የሰራ ነው። ቅርስ ነው። ይሄ ቅርስ ነው። ከዛ ውጪ ደግሞ ሰዎች እለት እለት የሚጠቀሙባቸውን አንዳንድ የእንጨት ውጤቶችንም እንሰራቸዋለን። አብዛኛዎቹ ሰዎች አሁን ላይ ፕላስቲክ ነገሮችን የመጸየፍ ከተለያዩ ካንሰር በሽታዎች አንጻር ስጋት አለባቸውና ወደ እንጨት እየመጡ ይገኛሉ በጣም ብዙ ሰዎች። ይህ ደግሞ ለኛ ትልቅ የገበያ አድቫንቴጅ የስራ ዕድል ፈጥሮልናል። ከዛ አንጻር ለቤት የሚያገለግሉ አንዳንድ ስራዎችንም እንሰራለን። ለምነት ላሳይሽ። እነዚህ የምታዩቸው ነገሮች ከንጹህ ዋንዛ እንጨት የሚሰሩ ናቸው። አብዛኛውን ጊዜ እነዚህን ነገሮች ለመስራት እኛ የበሰለ ዋንዛ እንጠቀማለን። ያን የበሰለ ዋንዛ ለማግኘት ደግሞ መሬት ስር የሚቀር ቂጡ በጣም ጠንካራ እና ረጅም ጊዜ የቆየ ከሆነ እንጨቱ ልክ እንደዚህ ራሱ ከለሩ በርበሬ ይመስላል። በነገራችን ላይ ይሄ ምንም አይነት ቫርኒሽ ወይም የጤና ንክኪ ያለበት ነገር አይደለም። የእንጨት ዘይት ነው የምንጠቀመው። ያ ደግሞ ከጤና አንጻር ምንም አይነት ሰዎች ጉዳት አይኖርባቸውም። በጣም ብዙ ሰዎች አሁን ላይ እንጨትን መጠቀም ይፈልጋሉ። ነገር ግን ቫርኒሹንም እየፈሩት ነው ያሉት። እሱን ለማስተካከል ደግሞ ናቹራል የሆነ የእንጨት ዘይት አለ። እሱን እንጠቀማለን። ያም በጤናም ሴቭ የሆነ ነገር ይኖራቸዋል ማለት ነው። ለቤት ውስጥ የሚሆኑ ጠረጴዛዎችን ምንም ነገር አንቀላቅልበትም። ይሄን ከማሸት ውጪ ራሱ ተፈጥሮ ነው። በዚህ መልኩ እናዘጋጀዋለን። እነዚህ እንደ ኮፊ ቴብል የምንጠቀማቸው የምንሰራቸው ናቸው። ወጣ ያሉ ስራዎች ናቸው። እርግጥ ቶዛፍ ስራ አለች። እንጨት ሆኖ የሚጣል ነገር የለም። አንድ የእንጨት ነገር ስንጠቀመው ሁሉም ነገር ለራሱ አስተዋጽኦ ይሆናል። እንደነዚህ ያሉ ማንኪያዎችን ለመስራት ትንንሽ እንጨቶችን ነው የምንጠቀመው። ክራር እንሰራለን። ነገር ግን አሁን አንዳንድ ማቴሪያሎች እጃችን ላይ ስለሌሉ ተወሰነ ጊዜ ጋፕ አድርገናል። ጥያቄ ካለሽ እቀጥላለሁ። የእንጨት ስራዎች በጣም ለየት ያሉ ናቸው። በጣም ዘመናዊ ናቸው። ሞደርን ሁኔታ አይተናናቃቸው ነገር አንዳንድ እንዳይረሱ አሁን እዚህ አብሊካንት ማንተቶች ምናምን እየቀሩ የመጡ ነገሮች ናቸው እና በጣም ለየት ያሉ ነው። ሌላ ደግሞ የሆነ ኮፍያ የእንጨት ኮፍያ ይቼ ነበር። የእንጨት ኮፍያ በህይወት ብቻ ነበር አባቲካ የእንጨት ጫማሉ ነገር ያመቻል። ይሄኛውን ኮፍያ የመጀመሪያውን የቲክታክ ክሬቲቭ አዋርድ እጩ ነበርኩና እዛ ፕሮግራም ላይ ሲገኝ ያው የእንጨት ባለሙያ አይደለም። ስለዚህ አንድ የሆነ ነገር ክሬት አድርጌ ቦታው ላይ መገኘት አለብኝ ብዬ ስላሰብኩ ነው በሰዓቱ ይችኛዋን የእንጨት ኮፍያ ይሰራና። እርግጥ ነው ከአንድ ወጥ እንጨት አልሰራም ነው፣ 2 እንጨት ነው የተጠቀምነው። ግን ቆንጆ ነው። በጣም ብዙ ሰዎች ነው የወደዱት። በጣም እንደዚህ ማለት ሙያውን በእውቀት ደረጃ የሆነ ፊደል ሰልጠኛ አይደለም። አባቴ የእንጨት ባለሙያ ነው።
የስዕልም ችሎታ ነበረውና ያው የነዛ ሁለት ቅይጥ ነው። የሁለት ቅይጥ የእንጨት ስራ ላይ እንደዚህ ቢደርሳችን የሚሰራቸው ማየት ይችላል። እንደተባለው አርቱ አንድ ላይ ያቺስ ነገር መዶሻ ናት። እዚህኛው ስራ ላይ የብዙዎቹ ሰዎች ጥያቄ ወይም ያንቺ ሊሆን ይችላል ብዬ አስባለሁ። ምን አይነት ጥያቄ ይፈጥራል? ማለት መዶሻ አንደኛ ተጣሟል፣ በጣም ቀጥሎ ነው መዶሻ ነው። ሁለተኛ ደግሞ የሚስማር የሆነ ፐርፖዝ አለው ያለወጣበት ለምንድን ነው? ብዙዎቹ ግን ሚስማሩ እንዴት ገባ የሚል ጥያቄ አላቸው። እንዴት ገባ? መዶሻው ሚስማሩ እንዴት ገባ ይመስልሻል? አንቺም መዶሻው መጥቶት ነው የሚል ጥያቄ። ይሄኛው ስንሰራ ሚስማሩ ሁለት ቦታ ቆርጠን የከተት ነው እና ውስጥ ሲገባ ተጣብቆ ነው አይመስልም። በጣም ብዙ ሰዎች እና ብዙውን ጊዜ ምን አለው መሰለሽ በላይፋችን ውስጥ ብዙ የምንሰራቸው ስህተቶች መልሰው ራሳችንን ነው የሚመቱን። ጊዜ እችን ስራ ባየዋት ቁጥር ራሴን ላለመምታት በጣም እታገላለሁ ማለት ነው። ከምንም ነገር በላይ ምንድነው የሆነ ስህተት ወይም የሆነ ነገር አላግባብ ስትጠቀምበት ራስህን ነው የምትጎዳው እና ይሄ ሚስማር ይሄ መዶሻ የራሱን አካል ነው የጎዳውና እነዚህ ሰርቪሶች ናቸው። በዕለት ዕለት እንዲጠቀም በሶስት ሴት የምንሰራቸው አሉ። ከዛ ውጪ ኮክቴሎች አሉ። እንደዚህ አሁን ኮፊ ሃውሶች አሉ፣ ረከቦቶች እዛ ጋር አሉ፣ ሆቴሎች ያዙናል። እንደዚህ ኃይል ልጆች እኛ ነን በነገራችን ላይ ይሰራንልን እና ይሰራላቸው ደንበኞቻችን ናቸው። እነሱ ከስተመር ናቸው። ያው ይሄን ይመስላል አሁን ያለን። በጣም ነው የምናመሰግነው እና በርታ ጎበዝ። የመጀመሪያ ጊዜ እንደዚህ በተለይ ደግሞ እንደዚህ አይነት ወጣቶች ማበረታታት አለብን። እንደ ሀገር ሰው ማበረታታት አለበት። የተሸለምኩት እንደ ስራ አሁን ምን አለው መሰለሽ ለኔ ሽልማት ብዬ የማነሳልሽ ነገር ልንገርሽ። ከምንም ነገር በላይ የእንጨት ስራ ተከብሮ ባለሙያተኛው የዋጋውን አግኝቶ መኖር መቻሉ ለኔ ትልቅ ሽልማት ነው። ትልቁ ትግሌን ነው የምነግርሽ። አላማዬም እሱ ነው፣ ፍላጎቴም እሱ ነው ሁልጊዜም። እና የሆነ ባለሙያ ሁልጊዜ ዝቅ ሲደረግ እንመለከታለን። ሸክላ ሰሪ በሀገራችን ተከብሮ አያውቅም። ሸክላውን ግን አክብረን በቤታችን ውስጥ የምናስቀምጥበትን ቦታ ግን እናውቀዋለን። ስለዚህ ያ ቦታ ባለሙያ እንዲከበር እፈልጋለሁ። የእንጨት ባለሙያ ንጉስ እንዲቀመጥ የሚችልበትን ነገር የሚሰራ በቤተ መንግስት ውስጥ የሚቀመጡት የተለያዩ ነገሮች በስልጣን እርከን ትልቅ የምንልበት ቦታ ላይ ያለ ነገሮችን ማሳረፍ የሚችል ነው አናጺ ማለት ነው። አናጺ ሊከበር ይገባል በሀገር። እሱ በሰራው ነገር ተጠቅመሽ እሱን ልታንቋሽሹ እንጂ ልታረጊው አይገባም እና እሱን በተግባር ሆኖ ያየው ቀን ለኔ ሽልማት ነው ከምንም ነገር በላይ እና በተለያዩ ዘርፎች ላይ እጩ ሆነናል። እንደ አንድ የእንጨት ስራ ዘርፍ ባለፈው ዓመት ቪዚት ኦሮሚያ ታሪካዊ ስራችን በትውልድ በማስቀጠል እጩ ነበርኩኝ። ደስተኞች ነን እንደ ሀገር ነው ማለት ያንን ነገር ስንወስድ እንደ ጅማ ከተማ እንዳሉ ባለሙያዎች ወጣ ማሸነፍ ብንችል በጣም ደስ ብሎናል። እጩ ሆኖ መቅረብ እዛች ቦታ ላይ ቫልዩ ማስገኘት የእንጨት ስራ ራሱ ትልቅ ነገር ነውና በዛ ነገር ደስተኞች ነን። እኔም ብቻ አይደለም በሺ ደግሞ ሌሎች ባለሙያዎችንም ሄደሽ ብትጠይቂያቸው ብታወሪያቸው አሉ ከተማ ውስጥ የሚሰሩ ልጆችና በጣም ደስ ይለኛል። ሁሉም ራሱን እያወጣ የሚሄድበትን መንገድ እፈልጋለሁ። ጊዜም ስለሰጠን አንተም ፎዚያ ጊዜያችን ስለሰጣችን ፎዚ በጣም ነው የምናመሰግነው። ጊዜሽን ስለሰጠሽን ጊዜ ስለሰጠን አክብራችን ፍሪሊ ስለነገራችን ከጅማ ስጦታ በጣም ተከታዮችን ደግሞ መልሻለሁ። ይሄ ደግሞ በክርስቶስ ቀርጻለሁ
ተመችቶኛል። እንዳፈሩ ማለት ነው። የኢትዮጵያ አፈር ይበስ ጫማው እንደዚህ አራት እንደሚባለው ሰምታችኋል። ተጋትሬ መልሽ ብላ አርጋ ወስዳለች። በጣም ነው Okay guys, I got this from Jimma for free. Imagine, they are so kind. I was trying to pay that, they say no. I was like, you know, I'm so happy to get this. This is beautiful and they made it handmade. This is the final one. And when you come to Jimma, you must buy this kind of things because Jimma is known as best woodwork and also Abba Jafar. Yeah, that's what we know about Jimma. Even before I come to Jimma, this is the things that I know. And I'm so happy to be here and I'm so happy to visit the place where the woodwork going and I'm making perfect, by the way. Thank you, Fozia. I appreciate it.